ከደረሱ ሰብሎች አሰባሰብ ጋር በተገናኘ የአየር ሁኔታ ትንበያው ምን ይመስላል የሚለውን መረጃ ሊያደርሱን የኢትዮጵያ ሚቲዎሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ እዚህ ስቱዲዮ ተገኝተዋል። እንደምንሏል እንኳን ደህና መጡም። እንግዲህ እንደሚታወቀው ወቅቱ ሰብል የሚሰበሰብበት ጊዜ ነው። በቀጣይ የአየር ሁኔታው ምን ይመስላል፣ አርሶ አደሩስ ማድረግ ያለበት ዋና ዋና ተግባርስ ምንድን ነው የሚለውን ነገር ለአድማጭ ተመልካች ቢያደርሱልን። አመሰግናለሁ ሰለሞን። እንግዲህ አሁን ያለንበት ወቅት የበጋ ወቅት ነው። በጋ ደግሞ ከጥቅምት እስከ ጥር ያሉትን ወራት የሚያጠቃልል ሆኖ ለደቡብ አጋማሽ የሀገራችን አካባቢዎች ሁለተኛ የዝናብ ወቅት ነው። ለምዕራብና ደቡብ ምዕራብ የሀገራችን አካባቢዎች ላይ ደግሞ እንደዚሁ ዝናብ የሚያገኙበት ወቅት ነው ማለት ነው። ስለሆነም ባለፈው የጥቅምት ወራት በአብዛኛው የሀገራችን አካባቢዎች ላይ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ተመዝግቧል ማለት ነው። ከዚህ ምስል ላይ እንደምንመለከተው ባለፈው በጥቅምት ወር በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች እስከ 350 ሚሊ ሜትር የሚደርስ ዝናብ ተመዝግቧል። እንደዚሁ ደግሞ በጋ ሁለተኛ የዝናብ ወቅታቸው በሆኑት በሀገራችን ሶማሌ ክልል ደቡባዊ ክፍል በጉጂ ዞኖች፣ በቦረና ዞኖች፣ በሲዳማና በደቡብ ኢትዮጵያ ሀገራችን አካባቢዎች እስከ 100 ሚሊ ሜትር ዝናብ ተመዝግቧል ማለት ነው። ስለሆነም በጥቅምት ወር የነበረው የዝናብ መጠንና ስርጭት ለአርብቶ አደሩና ለከፊል አርብቶ አደሩ የውሃ ፍላጎትን ከማሟላት አኳያም የተለያዩ ስራዎችን ለማከናወን እጅግ ከፍተኛ ጠቀሜታ ነበረው ማለት ነው። በተመሳሳይም እንደዚሁ አሁን ባለንበት የህዳር ወር በተለይም በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ዝናቡ ቀጥሎ ተስተውሏል ማለት ነው። ከዚሁ ጋር ተያይዞ እንግዲህ በመካከለኛና ምዕራብ አማራ፣ በቤኒሻንጉል ጉሙዝ ክልል፣ በምዕራብ ኦሮሚያ ዞኖች፣ በጋምቤላና በደቡብ ምዕራብ የሀገራችን አካባቢዎች እንደዚሁ ወቅቱን ያልጠበቀ ዝናብ ተስተውሏል ማለት ነው። አሁን ባለንበት የህዳር ወር ማለት ነው። በአንጻሩ ግን ከደቡብና ከደቡብ ምስራቅ የሀገራችን አካባቢዎች አነስተኛ መጠን ያለው ዝናብ ተስተውሏል ማለት ነው። እንግዲህ ባሳለፍናቸው ሁለት ወራት 50 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 47 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። ሰለሞን፣ ሌላኛው እንግዲህ የበጋ ወቅት እንግዲህ ከዝናቡ በተጨማሪ የሌሊትና የማልዳ ቅዝቃዜ የሚስተዋልበት ወይም ደግሞ የሚጨምርበት ወቅት ነው ማለት ነው። ስለሆነም ባሳለፍናቸው በጥቅምትና በህዳር ወራቶች በተለይም በሰሜን ምስራቅ በመካከለኛና በምስራቅ የሀገራችን አካባቢዎች የሌሊትና የማልዳው ቅዝቃዜ ጨምሮ ተስተውሏል ማለት ነው። እንደዚሁም የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ ተመዝግቧል ማለት ነው። በተመሳሳይ እንደዚሁ በሚቀጥሉት ቀናት እንግዲህ ከዚህ ምስል ላይ እንደምንመለከተው እንግዲህ በጥቂት የምዕራብና የደቡብ ምዕራብ የሀገራችን አካባቢዎች ላይ ዝናብ ቀጣይነት ይኖረዋል ማለት ነው። በእነዚህ አካባቢዎች ላይ እንደዚሁ ወቅቱን ያልጠበቀ ዝናብ ይስተዋላል ማለት ነው። በተለይም በምዕራብ ኦሮሚያ ዞኖች፣ በጋምቤላ፣ በደቡብ ምዕራብ ኢትዮጵያ፣ በቤኒሻንጉል ጉሙዝና እንደዚሁ በጥቂት የመካከለኛና የምዕራብ አማራ አካባቢዎች እንደዚሁ ወቅቱን ያልጠበቀ ዝናብ ሊስተዋል ይችላል ማለት ነው። በአንጻሩ ግን በጋ ሁለተኛ የዝናብ ወቅታቸው ከሆኑት የደቡብና የደቡብ ምስራቅ የሀገራችን አካባቢዎች ላይ የዝናብ መቆራረጦች ሊስተዋሉ ይችላሉ ማለት ነው። በሌላ ወቅቱ እንግዲህ በሚቀጥሉት ቀናትም አሁን እየተስተዋለ ያለው የሌሊትና የማልዳ ቅዝቃዜ በተለያዩ የሀገራችን አካባቢዎች ላይ ቀጣይነት እንደሚኖረው አህዛዊ የትንበያ መረጃዎቻችን ይጠቁማሉ ማለት ነው። እንግዲህ የሚኖረውን የዝናብ ሁኔታ እንግዲህ በተለይም ለአርብቶ አደሩና ለከፊል አርብቶ አደሩ የተለያዩ ስራዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። እንደዚሁ ደግሞ ለቋሚ ተክሎች የውሃ ፍላጎትን ለማሟላት በተለይም በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። ከጠቀሜታ አኳያ በአንጻሩ ግን ቅድም ለመግለጽ እንደሞከርኩት በዘንድሮ በጋ በጥቂት የደቡብና የደቡብ ሶማሌ ክልል ዞኖችና በደቡብ ኦሮሚያ አካባቢዎች ላይ የዝናብ መቆራረጦች ሊስተዋሉ ይችላሉ ማለት ነው። ወይም ደግሞ የዝናብ እጥረት ሊስተዋል ይችላል ማለት ነው። እንደዚሁም ደግሞ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ ወቅቱን ያልጠበቀ ዝናብ አሁንም እየተስተዋለ ነው። በሚቀጥሉት ቀናትም እንደሚኖር አህዛዊ የትንበያ መረጃዎቻችን ይጠቁማሉ ማለት ነው። ስለሆነም የሚኖረውን አነስተኛ መጠን ያለው ዝናብ የዝናብ መጠን በአግባቡ በመሰብሰብ በአርብቶ አደሩ አካባቢ ለተለያዩ ነገሮች መጠቀም ያስፈልጋል ማለት ነው። እንደዚሁም ደግሞ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች የሚኖረውን ወቅቱን ያልጠበቀ ዝናብ በደረሱ አዝርቶች ላይ አሉታዊ ተጽዕኖ እንዳያደርስ ከወዲሁ ማህበረሰቡ የደረሱ አዝርቶችን መሰብሰብ ያስፈልጋል ማለት ነው። አመሰግናለሁ። ዶክተር አሳምነው ተሾመ የኢትዮጵያ ሚቲዎሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ስቱዲያችን ተገኝተው ለሰጡን ጊዜና የተሟላ መረጃ ከልብ እናመሰግናለን። እኔም አመሰግናለሁ።